ይህን የመሰለ በጣም የሚጣፍጥ እርጥብ ነው ዛሬ የምንሰራው። ስለዚህ ወደ አሰራሩ እንሂድ። የሚያስፈልገን 5 ድንች ነው። እኔ ለብዙ ሰው ስለሰራሁኝ ለ4 ሰው ነበር የሰራሁትኝ እና 5 ድንች ነው የተጠቀምኩት። እናንተ ከዛ በታች ማድረግ ትችላላችሁ። እንደምታዩት በዚች መላጫ አድርጌ በደንብ ልጠዋለሁ ማለት ነው። ድንቹን ሁሉንም ድንች እንደዚህ በመላጫ አድርጌ ልጠዋለሁ ማለት ነው። ባይዘው እቺ መላጫ በጣም ለብዙ ነገር ነው የምታገለግለው። ለካሮትም ታገለግላለች፣ ለቀይ ስር ለብዙ ነገር ታገለግላለች። ከዛ እንደዚህ ካጠብኩት በኋላ በክብ እያደረኩኝ እንደዚህ አድርጌ በስሱ ነው አድርጌ የቆረጥኩትኝ። ለአበላልም እንዲመቸን አድርጌ እንደዚህ አድርጌ ነው ማለት ነው ሁሉንም የቆረጥኩትኝና በደንብ ሳሳ እያደረጋችሁ ቁረጡት። ምክንያቱም ስንጠብሰውም እንዳያስቸግረን። አያችሁት አይደል? እንደዚህ ስስ አድርገን ነው ምንልጠው መንከትፈው ማለት ነው። ከዛ ድንቼን ከትፌ ጨርሻለሁ። ይሄንን መስሏል። ለ4 ሰው ነው እንዳልኳችሁ፣ ትንሽ በዛ ብሏል። እናንተ በራሳችሁ መጠን ማዘጋጀት ትችላላችሁ ማለት ነው። ከዛ እንደዚህ በውሃ አድርጌ ገንፈል እንዲልልኝ አድርጌ እሳት ላይ ጣድኩት ማለት ነው። ከዛ እንደምታዩት በደንብ ገንፈል ብሎልኝ ብስል ሲልልኝ እንደዚህ በማጥለያ አድርጌ አጠለዋለሁ ማለት ነው። ከዛ በዘይት አረግና እንደዚህ ለመጥበስ በመጥበሻ አድርጌ እንጠብሰዋለን ማለት ነው። ከዛ በመቀጠል እንደጣፍጥልኝ እንደዚህ ነጭ ሽንኩርት በጎን አድርጌ ከተፍኩና ጨመርኩበት ማለት ነው። ከዛ እንደዚህ በአሪፍ ሁኔታ ቆንጆ አድርጎ ክሪስፒ ነገር ሲሆንልን እንደዚህ ሲሆን እናወርደዋለን ማለት ነው። እንደ ቺፕስ በጣም ጥንክራ አድርገን አንጠብሰውም። ትንሽ ገባ ካለ ይበቃዋልና እንደዚህ አድርገን ነው የምንጠብሰው ማለት ነው። ከዛ የተጠቀምኩትኝ 1 ሽንኩርት ነው። እዚህ ጋር ያሳየዋችሁ ግማሹን በዛብኝና ታጉትኝ እና 1 ሽንኩርት ነበር የተጠቀምኩትኝ። እንደዚህ በደቃቁ አድርገን በደንብ አድርገን እንከትፈዋለን ማለት ነው። እንደነገርኳችሁ እንደዚህ አንድ ነው የተጠቀምኩትኝ ማለት ነው። 1 ሽንኩርት እንደዚህ ደቃቅ አድርገን እንከትፈዋለን። ከዛ ቃሪያ፣ ይሄ ቃሪያ እንዴት እንደሚያቃጥል በነግራችሁ በጣም ነው የሚያቃጥለው እና እሱንም እንደዚህ እንከትፈዋለን። ከዛ ወደ ሶሱ የምንቀላቀልበት ነው ማለት ነው የምንሰራው። እንደዚህ ሽንኩርታችንን በዘይት አድርገን በደንብ አድርገን እንጠብሰዋለን። ከዛ በመቀጠል ሳልሳ ነው የምንጠቀመው ወይም ደግሞ ቶማቶ ፔስት። ትክክለኛውንም ቲማቲምን መጠቀም ትችላላችሁ፣ ግን ይሄኛው ሞር ያጣፍጥላችኋል። ቲማቲም ሲኖረው ብዙ ይሄ ብጥብጥ ያለ ነገሮች ስለሚኖሩት ያው የቲማቲም ፍጥጥ ያለው ነገር እንዳይኖር ብዬ በማሰብ ቶማቶ ፔስት ነው የተጠቀምኩትኝ። ያኛውንም መጠቀም ትችላላችሁ። ከዛ ጨው ጨመርኩኝ። ከዛ ደግሞ ቆንጆ በርበሬ ያደረግኩኝ። ከዛ እንደዚህ በደንብ አድርጌ አማስለዋለሁ። በደንብ አድርጌ እንዲበስል አድርገዋለሁ ማለት ነው። ትንሽ እስከሚበስልልኝ ድረስ እንደዚህ ክሪሚ እስከሚሆን ድረስ እሳት ላይ አቆየዋለሁ። ከዛ የቀቀልኩትን ድንች አምጥቼ እንደዚህ አደባልቀዋለሁ ማለት ነው። ከዛ ትልቅ መጥበሻ ላይ አድርጌ እንደዚህ በደንብ አደባለኩት። ቃሪያውን ጨመርኩኝ። ከዛ ደግሞ ሮዝሜሪ ቅጠል ማረኩኝ። ዱቄቱን ብታረጉበት የበለጠ ይመረጣል። እንደምታዩት ነው እንግዲህ በጣም የሚያምር ጥርጥር የሰራ ነው። ከዛ እንደዚህ ዳቦ መሀሉ እንደዚህ እንከፍልና እንጨምረዋለን ማለት ነው። ካቻፕ ተጠቅሜ ያለሁኝ። ማዮኔዝም ማድረግ ትችላላችሁ። ቺዝ ካላችሁም ቺዝ ማድረግ ትችላላችሁ። እዚህ ጋር ጾም ስለነበር ነው እንደዚህ በካቻፕ የሰራሁትኝ። ከዛ ካቻፔ እንደዚህ ከላይ እና ዳቦን በደንብ ቀባዋለሁ። ማዮኔዝ እንደነገርኳችሁ ማስተርድም ካላችሁ ያላችሁን ነገር ማድረግ ትችላላችሁ ማለት ነው። እንደዚህ በደንብ ውስጡ አድርጌ በደንብ ላበላል እንዲመች አድርጌ ያደርገዋለሁ። እንደምትወዱት ተስፋ አድርጋለሁ። በደንብ ሞክሩት። በጣም ቆንጆ ነው የሰራሁትና ከተመቻችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉልኝ። ሌላም ሰራላችሁ ነገር ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ።